ሰሞኑን እድሜው ሙሉ ሀገሩን ያገለገለ አንድ ግለሰብ በባሌ ሮቤ ወጣቶች ሲደበደብ የሚያሳይ ቪዲዮ በዚሁ በማህበራዊ ሚዲያ ሲመላለስ አየን። ይህን ተከትሎ አዋሽ ባንክ 500,000 ብር፣ ቅብርጥሴ የሚባለው ወረዳ 400 ካሬ እያለ ስጦታ መስጠት ጀመሩ። ስጦታ መስጠታቸውን እኔ ምንም አይነት ተቃውሞ የለኝም። ፍትህን ኮምፐንሴት ሊደረግ የተካሄደበት መንገድ ግን ትክክለኛና አዋጭ አካሄድ አይደለም የሚል አቋም ነው ያለኝ። ሰሞኑን ይሄን ተከትሎ አምቦ ላይ አንድ ጎረምሳ ወጣቶችን ሲቀጠቅጥ የሚያሳይ ቪዲዮ እንደገና ወጥቷል። ለእነዚህ ወጣቶችም 500,000 ብር እየሰጠን ልንቀጥል ነው ወይ? እንደዚህ ነው ፍትህ መረጋገጥ ያለበት ወይ? እነዚህ ሽልማቶች ለዚህ ሰውዬ እድሜውን ሙሉ በሕክምና ዘርፍ ሀገሪቷን ያገለገለ ሰው ነው ካልን የግድ ይሄንን መሬትና ይሄን ብር እንዲያገኝ የግድ መቀጥቀጥ ነበረበት ማለት ነው። በእናንተ አካባቢ አዋሽ ባንክም ሆኖ ሌሎች የግል ድርጅቶች ይህን ሽልማት የሸለሙበት ዋና ምክንያት አሁንም ለሰውየው አስበው ሳይሆን የራሳቸው ማህበራዊ ኃላፊነት አለብን በሚል ሰበብ ባንካቸውን ወይም ደግሞ ድርጅታቸውን ፕሮሞት ለማድረግ ነው እንጂ ለዚህ ሰውዬ በዚህ አይነት አካሄድም ፍትህ ሊረጋገጥ አይችልም። እንደ ትውልድ እንደ ሀገር ትውልድ በዚህ ደረጃ የመንጋ አስተሳሰብን እያራመደን ያለው የፍትህ አካላት ነን የሚሉ እና ሌሎች ድርጅቶች ደግሞ ህግን ሊያስተካክሉበት የሚሄዱበት መንገድ በራሱ ሌላ ስህተትና ሌላ ድራማዊ እንትን እየፈጠረ ነው ያለው። ነገ አንዱ የተቸገረ ደብድበኝና በማህበራዊ ሚዲያ ልቀቀኝ፣ ከዛም በኋላ እና አዋሽ ባንክ ይመጡና 500,000 ብር ይሰጡኛል የሚል እሳቤ በትውልዶች ላይ እንዲኖር ከማድረጉ በተጨማሪ እነዚህ ሰዎች መደብደባቸው ትክክል ነበረ፣ ለዚህ ሰውዬ እንዲያልፍለት ምክንያት ሆነናል እንዲሉ ያደርጋቸዋልና ፍትህ በእንደዚህ አይነት ሁኔታ መረጋገጥ የለበትም። ደግሜ እንደምነግራችሁ ለሰውዬው ብሩም ሆነ ቦታው መሰጠቱን ምንም አይነት ተቃውሞ የለኝም። ነገም ሌላ ቀጥቃጭ ይመጣል። መሸለም የምትፈልጉ ከሆነ ሳንሞት፣ መሸለም መስጠት የምትፈልጉ ከሆነ ሳንቀጠቀጥ በክብር እያለን ስጡን። አለበለዛ ግን ይሄን አይነት አካሄድ ፍጹም አዋጭ አካሄድ ስላልሆነ የፍትህ አካላትም እንዲስተካከል ብታደርጉ መልካም ነው። ቢኮዝ አምቦ ላይ ትላንትና አምቦ ላይ አንድ ወጠጤ ጎረምሳ ሰዎችን ሲደበድብ በቪዲዮ እየቀረጸ ሲደበድብ ታይቷል። ነገም ይቀጥላል ማለት ነው። እኔ የምላችሁ ግን ይሄ ሰውዬ የተቀጠቀጠው እዛ መናኸሪያ ውስጥ ነው። መናኸሪያ ሰው አለ፣ በጣም ብዙ ሰው ይኖራል። እንዴት አንድ ሰው ምንድን ነው ችግሩ? ቆይ እስቲ እንወያይ፣ እንነጋገር፣ ተው የሚል አንድ ሰው አንድ የበሰለ አንድ ምራቅ የዋጠ ሰው እንዴት ይጠፋል? ሁሉም የድርሻዬን ቅመስ እያለ የሚነሳበት ሁኔታዎች እንዴት እንደዚህ አይነት አስተሳሰቦች ሊኖሩ ይችላሉ? እንዴት ሽማግሌ ጠፋ? እንዴት ትልቅ ሰው ጠፋ? መናኸሪያ ውስጥ እንግዲህ አገር ሰው ነው የሚኖረው። የባሌ ሰውም ባይኖር ሲጀምር እንደውም የባሌ ሽማግሌዎች ሀገር ነች፣ የእርቅ ሀገር ነች። እንዴት ይህን ያህል ዘቀጥን የሚል ጥያቄ ግን ዛሬ ድረስ ይመላለስብኛል። ኦሮምኛ የምታውቁ ሰዎች እቺን አንብቡልኝ። ኦሮምኛ የማታውቁ ደግሞ እኔ አንብቤ ልተርጉምላችሁ። ምን ይላል? ለኦሮሚያ ጠቅላይ ፍርድ ቤት የተጻፈና ለኦሮሚያ ፖሊስ ኮሚሽን የተጻፉ ሁለት ደብዳቤዎች ናቸው እነዚህ። የጤግሮስ ትሬዲንግ የስራ ኃላፊና ባለቤት የሆኑት ጌታቸው ብርሃኔ ከሀገር እንዳይወጡ ይላል። ምን አልኳችሁ? ይሄ ድርጅት የፊንቴክ ታላቅ ወንድም ነው። 25% ክፈሉኝና 75% ደግሞ እየሰራችሁ ትከፍሉኛላችሁ ብሎ ከኦሮሚያ ወጣቶች ላይ ብር ሰብስቦ ይጠፋት እንትን ነው። አልጠፋም። ኦሬዲ አሁን ላይ በመሞቻው ሰዓት ነው። 2018ን አያልፋትም ይሄ ድርጅት ብያችሁ ነበረ። ይኸው ምላሴ ጥቁር ነው መሰለኝ። ይኸው የኦሮሚያ ፖሊስ ኮሚሽን ለኦሮሚያ ጠቅላይ ፍርድ ቤት ከሀገር ውስጥ እንዳይወጣ ትዕዛዝ ይተላለፍልን የሚል ደብዳቤ ተጽፎ አግኝቼዋለሁ። እንግዲህ መኪና ይመጣልናል ብላችሁ ብር ያስረከባችሁ ኢትዮጵያውያን የኦሮሚያ ወጣቶች እንኳን አደረሳችሁ። የአዲስ አበባ ብልጽግና ፓርቲ ጽህፈት ቤት
5 ቢሊዮን ብር ከአባላቶቼና ከደጋፊዎቼ ሰበሰብኩኛል። 5 ቢሊዮን ብር እንዳውም 100 ሚሊዮን ብር ስለሚበቃኝ ቀሪውን ለማህበራዊ ጉዳይ አውለዋለሁ አለን። ሀገራችን በየ5 ዓመቱ ይክፋም ይልማም ምርጫ ታደርጋለች። ለዚህ ምርጫ ከፍተኛ በጀት ነው መድበው። በዚህ ምርጫ ወቅት አንድ ቅብር ጥሴ የተባለ ፓርቲ የሆነ ብሔር ተወካይ ነኝ ብሎ ብቅ ይላል። መስፈርቱን እስካሟላው ድረስ መብቱ ነው። ከመጣ በኋላ በምርጫ ወቅት አንዲት ለሀገር የምትጠቅም ሐሳብ ሳያነሳ፣ ፖሊሲ ሳያመጣ፣ ፕሮግራም ሳያወጣ ምርጫው ይጠናቀቃል። ከምርጫ በኋላም በጣም በጣት ከሚቆጠሩ ፓርቲዎች በስተቀር ሌላዎቹ ይኑሩ ይሙቱ ይጥፉ የሚታወቅ ነገር የለም። እንደገና ምርጫ ሲመጣ ተመልሶ ይመጣሉ። ይሄ ከምን የመነጨ ነው ካልን ሀገር ምርጫ በመጣ ቁጥር በጀት ተመድብና ይህንን በጀት ለፓርቲዎች ታከፋፍላለች። እናየዋለን። በዚህ ምርጫ ምን ያህል ፓርቲዎች ተሳተፉ፣ ምን ያህል በጀት ወሰዱ፣ በዚህም ምን ያህል ፕሮግራም አወጡ፣ ሐሳባቸውን ምን ያህል አንሸራሸሩ፣ የየትኛው ፓርቲ ሐሳብ የተሻለ ነበረ፣ ለምን ወደቀ የሚሉትን ሐሳቦች ማስረጃው ሲደርሰኝ የምናየው ይሆናል። ነገር ግን በጀት ከተቀበሉ በኋላ እነዚህ ፓርቲዎች የሉም፣ ጠፍተዋል። ይሄ የሚመነጨው ፓርቲዎቹ ሲጀምር የሚመጡት በጀት ፍለጋ ነው እንጂ ለሀገር አስበው የሆነ ፖሊሲ አውጥተው ፕሮግራም አውጥተው ለህዝብ የሚጠቅም ነገር ነው ብለው ለማስረዳትና ህዝብ አሳምኖ ምርጫ ለማሸነፍ አይደለም። በጀት ይሰጣቸዋል። ኦልሬዲ ያቺን ይቀራመቷታል፣ ይሄዳሉ። ነገር ግን እኔ ለምወደው ፓርቲ ፕሮግራሙ ጥሩ ነው፣ ለሀገር ይጠቅማል ብዬ ለማስበው ፓርቲ ብር ማዋጣለት ቢሆን ኖሮ አመቱን ሙሉ 5 ዓመቱን ሙሉ አዋጣለታለሁ። ስለዚህ ያ ፓርቲ እየጠነከረ ይሄዳል። የኔነት ስሜት ይሰማኛል። ያ ፓርቲ እንዳይወድቅ አደርገዋለሁ። በበለጸጉት ሀገራትም ሀገር ለፓርቲዎች በጀት አትበጅቡት። ፓርቲዎች በብዛት ከአባላቶቻቸውና ከደጋፊዎቻቸው በሚያሰባስቡት ገንዘብ ነው ወጫቸውን የሚሸፍኑት። ኢትዮጵያ ውስጥ ግን እንደሱ አይደለም። አፍሪካ ውስጥም አንዳንድ ሀገራት ላይ እንደዚህ አይደለም። ሀገር ነች የምትሸፍነው። ስለዚህ በጀቷን ይቀራመቷትና ይሄዳሉ። በዚህ አጋጣሚ የአዲስ አበባ ከተማ መስተዳድር ብልጽግና ፓርቲ ጽህፈት ቤት የጀመርከው ስራ እውነት ጥሩ ነው፣ ይበል የሚያስብል ነው። ሌሎቻችሁም ክልል ላይ ከተማ መስተዳድር ላይ ያላችሁ የብልጽግና ፓርቲ ሰዎች ወጫችሁን ከመንግስት መጠበቅ ሳይሆን ራሳችሁ እንወደዋለን ብለው አይደል እንዴ አባላቶቻችሁ የሰበሰባችሁት? ስለዚህ ለምትወዱት ፓርቲ ማዋጣት ያለበት አባላት ናቸው። ከአባላትና ከደጋፊዎቻችሁ በመሸፈን ከመንግስት በጀት ራሳችሁን ልታላቀቁ ይገባል። ሌሎቻችሁም ፓርቲ ነን ያላችሁና በየ5 ዓመቱ ብቅ የምትሉ ሰዎች ይሄንን ትሬንድ መለማመድ አለባችሁ። የአዲስ አበባ ከተማ መስተዳድር በዚህ አጋጣሚ ያረከው ነገር ይበል የሚያስብል ነው። እስራኤል ዳንሳ እንቅልፌን አሳጥቶ ሲያጃጅለኝ አመሸ እና አሁንታ በርሲሳ በተለያዩ ጊዜ እየተነሱ እስራኤል ዳንሳ ዲያመንድ ሰርቋል እያሉኝ ሲያሙኝ በጌታ ስም ችዬ ዝም ብዬ ነበረ። አሁን ግን በቃኝ። እውነታውን አፍረጠርጠዋለሁ። ሰኞ ማታ 4 ሰዓት ጠብቁኝ አለ። ጠበቅነው አልመጣም። ማክሰኞ ብቅ አለና ዛሬ 4 ሰዓት ጠብቁኝ አለ። ጠበቅነው 5 ሰዓት ላይ መጣ። ከምሽቱ 5 ሰዓት ላይ ልክ ሲገባ 1200 ሰዎች ነበሩ ዳይሬክት ሲከታተሉት የነበረው። አሁን ካሁን ስለ ዲያመንዱ አፍረጠረጣ ስል ስጠብቅ፣ አሁን ካሁን ስለ ዲያመንዱ አወራ ስል ዝባዝንኬውን እዛ ሲረግጥ ትንፍሽ ሳይል አንዲት ነገር ማለት ስለ ዲያመንዱ አንዲት ነገር ሳያወራ አበባውን ሰብስቦ ወጣ። ከ5 ሰዓት እስከ 6 ሰዓት 1200 ሰው የነበረው 163 ሰው ድረስ
ስንጠብቀው ነበር። እንቅልፋችንን አተን። የስራህን ይስጥ እስራኤል። የእንትና ብቻ ባናይ የግል ብናይ እኔ የራሴን አባ ሆይ ብዬ እኔ የራሴን ባይ አንተ የራሴን ብታይ እኮ ነው የሚሻለው። አሁን የሚያዋጣን ጉዳይ ወደ እንትና ብቻ አይደለም። ያ አያዋጣም፣ ያ አይጠቅምም፣ ያ እንደሚታሰብ አይሆንም። አሁን የሚያዋጣ ምንድን ነው? አንተ ራስህ ማየት አለብህ። አንተ ማነህ? አንቺ ማነሽ? አውቀሻል?